እንግዲህ እነዚህ የምታያቸው ግመሎች ናቸው ማለት ነው። ደስ አይልም? የሚገርም ነው። ይሄ ኮከቡ ነው እንግዲህ በኮከቡ መሰረት ነው ኮከቡ እየመራቸው ወይም ደግሞ ቅዱሳን መላእክት እየመራቸው በኮከብ ተመስለው ማለት ነው። በግመሎቻቸው ነው እና ሰብአ ሰገል የመጡት ለጌታችን ለመድኃኒታችን ስጦታ ይዘው ማለት ነው። እንደምታዩት አያችሁት አይደለም? ግመሎቹ ኮከቡ እዚህ ጋም ግመል አለ። ደስ አይልም? እዚህ ጋር መድኃኒታችን ኢየሱስ ክርስቶስ ክብረ ምስጋና ይድረሰውና ይኸው ሰብአ ሰገል ይኸው እረኞች እንዲሁም እመቤታችን ድንግል ማርያም እና ሰብአ ሰገል ያሉ ስጦታ ይዘው ማለት ነው። አያችሁታ? ይህን ይመስላል። ከላይም ኮከብ አለ። ቅዱሳን መላእክት በዚህ መልኩ አዘጋጅታለች ማለት ነው። አብረት እንግዲህ የሰራ ነው። በጣም ነው የሚያምረው። እዚህ ጋር እንግዲህ እንደምታዩት ይህን ይመስላል ማለት ነው። ከሩቅ ምስራቅ የመጡት ሰብአ ሰገል ከዚህም ሁለተኛው ነው ማለት ነው። ይህን ይመስላል። በጎች አሉ፣ ከብቶች አሉ፣ ግመሎች፣ ሁሉም አሉ፣ እንስሳቶች አሉ እንደምታዩቸው ማለት ነው። ይህንን ይመስላል። ይህንን ይመስላል። ዘና እንዳላችሁበት ተስፋ አደርጋለሁ። እስከ መጨረሻው እዩት። እዚህ ጋር ኪታር አለ። እዛ ጋር እንደምታዩት ይህን ይመስላል። እንግዲህ ለልደቱ ያድርሰን ለመድኃኒታችን ለመድኃኔዓለም ለኢየሱስ ክርስቶስ ለልደት በዓሉ በሰላም ያድርሰን። እንግዲህ ጾሙን እንግዲህ እየጾምን ነው። ደግሞ ለገና አድርሶን ደስ የምንልበት ጊዜ ይሁንልን። ሰላም በዓል እንዲያደርግልን ምኞቴ ነው። እንግዲህ ይህን ይመስላል አጠቃላይ ማለት ነው። እዚህ ጋር አለ ላይ ኮከቡ እንግዲህ የኮከቡ በትልቁ ተሰርቶ ነው ማለት ነው። አያችሁት አይደለም? ይህን ይመስላል። በጣም ነው የሚያምረው። እንግዲህ የገና ዛፍ ይባላል በተለምዶ አይደለ እንዴ? ይሄ የገና ዛፍ ይባላል፣ ግን ሌላ ትርጉም አለው። በአባቶች ትምህርት ሰርች አድርጋችሁ መስማት ትችላላችሁ። እና ብዙ ትርጉም አለው ይሄ የገና ዛፍ ማለት ነው። ያው እኔ ብዙም አላውቅም፣ ለዛ ነው ያላወቁት ደግሞ እንዲህ ነው ማለት ያ ጥሩ አይደለም። ግን እኔ ያው ኮከቡን እንግዲህ ከላይ የጌታችን ልደት የተወለደ ጊዜ ሰብአ ሰገልን ኮከቡ እንደመራቸው ስለማውቅ እሱን ነው የምገልጸው ማለት ነው። እንግዲህ ኮከብ የተባለ እንግዲህ ቅዱሳን መላእክት ነው ማለት ነው። ቅዱሳን መላእክቶች ናቸው ማለት ነው። እና ጅራታሙ ኮከብ ያው በኮከብ ተመስሎ ሰብአ ሰገልን እየመራ ከመድኃኒታችን ከኢየሱስ ክርስቶስ ከተወለደበት ከበረቱ አድርሷቸዋል ማለት ነው። እና ይህንን ይመስላል እላችኋለሁ። እና በሰላም እዛ ያድርሰን፣ የዛ ሰው ይበለን። መልካም የገና ጾም መልካም ጊዜ መልካም ጾም ይሆንልን ለሁላችንም። አመሰግናለሁ ስለተከታተላችሁኝ ውዶችዬ፣ እጅግ አድርጌ አመሰግናለሁ።
ጨለም ሲል በጣም ያምራል አይደለም? ጨለም ሲል በጣም ያምራል።